በሰከንዶች ውስጥ በጣም የሚያምር ፓወርፖይንት እንዴት ማዘጋጀት እንደምችሉ ላሳያችሁ። ለምሳሌ ፎሪዝ ኦፍ ኮምፒውተር ብዬ እዚህ ጋር ለመዘርዘር የሞከርኩት ነገር አለ። እነዚህን አሁን በሚያምር ሁኔታ ለማሳየት በጣም በቀላሉ እንደዚህ ሰሌክት አረኳቸው። አሁን የተለመደው ምንድነው? ብዙ ጊዜ የተለያዩ ቡሌቶችን እንደዚህ መጠቀም ነው። ይህም ይቻላል። ነገር ግን ከዚህ የተሻለው ምንድነው? እንምረጣቸውና ላሳያችሁ። መረጥኩት። ከዛ እዚህ ጋር የምትመለከቷት ስማርት አርት የምትላለች ወይም ደግሞ ኮንቨርት ቱ ስማርት አርት ትላለች። እሷን ስነኩ ብዙ አይነት አማራጭ ይመጣል። ከዛ እዚህ ጋር እንደምታዩት በአንድ ጊዜ ከላይ ያለውን ሄዲንጉን በዚህ ከለር አድርጎታል። እንደዚህ ብታረጉት የተለያዩ አማራጮች አሉላችሁ። ፎቶዎችን አብራችሁ መጠቀም ይቻላል። ምሳሌ ይሄኛውን ብጠቀመው ክሊክ አደረኩኝ። እንደምታዩት ፎሪዝ ኦፍ ኮምፒውተር ብሎ በዚህ መልክ ወዲያው አስቀመጠልኝ። ከዛ ደግሞ ይህን ስታቀርቡ ለምሳሌ ሁሉም እኩል እንዳይመጣ የተለያዩ አኒሜሽኖችን በመጨመር ማሳመር ይቻላል። ለምሳሌ እንዴት እሱን እንደምታረጉ እኔ ከላይ ልምጣና አንደኛው ላይ የመጀመሪያውን ልምረጠው። ከዛ አኒሜሽን የሚላል አኒሜሽን እመርጣለሁ። ከዛ ፍላይ ኢን ልበለው ከስር ወደ ላይ እየበረረ እንዲመጣ ነው። ይሄን መረጥኩት። እንደዚህ ነው የሚሄደው። ነገር ግን ሁሉም አንድ ላይ እንዲመጡ አልፈለኩም። በየተራ ስለሆነ ኢፌክት ኦፕሽን የምትለው ዋጋ ገባለሁ። አስ ዋን ኦብጀክት ነው የሚለው እንደ አንድ ኦብጀክት ነው የሚመጡት። እኔ ግን ዋን ባይ ዋን ወይም በየተራ እንዲመጡ ስለፈለኩ ይሄን መርጣለሁ። እንደምታዩት በዚህ መልክ በየተራ ነው የሚመጡት ማለት ነው። ከዛ እንሂድና ላሳያችሁ። ለምሳሌ ላስጀምረው ስላይድ ሾው። ከዛ እዚህ ጋር ፍሮም ቢጊኒንግ። አሁን ፕሬዘንቴሽናችሁን ሲጀምሩ ባዶ ይሆናል። የመጀመሪያው ይመጣል፣ ቀጥሎ ይሄ ይመጣል እንደምታዩት። ከዛ እንደዚህ ያለ በመደዳ በየተራ ነው የሚመጡት ማለት ነው። ወደ ኋላ ስትመልሱም አንድ በአንድ ነው እንደዚህ የሚሄዱት። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎች እንድሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይ ኮፒ ሊንክ በማድረግ እንደዚሁም ኮሜንት ላይ አንድ ቁጥርን በመጻፍ አሳውቁኝ። ሰፋ ያሉ ቪዲዮዎችንም ከፈለጋችሁ ቲክቶክ ላይ የዩቲዩብ ምልክት አለ። እሱን ነክታችሁ ስትገቡ ቀጥታ ወደ አድናቆት ቲቪ ይወስዳችኋል። እዛ ላይም ሰፋ ያሉ ቪዲዮዎችን ማግኘት ትችላላችሁ። አመሰግናለሁ በጣም ቻው።